አንተ ነህ? ከዚህ ተነታውቃል። ዳኒ ሄራን እኮ ነኝ። ሄራን እና እኔ ምን አገባኝ? ምን ፈልገሽ ነው? ቆይ ያሞታል እንዴ ልጅ? እንተዋወቃለን? ሄራን የት ነው የምታውቂው? አይ ሰብሊ ተሳስቼ ነው፣ አላውቀውም። ይቅርታ ወንድሜ፣ ከሰው ጋር ተመሳስለብኝ ነው። ቁጭ በል። አላቅሽም፣ እወድሻለሁ፣ አፈቅርሻለሁ፣ ያላንቺ መኖር አልችልም እንዳላለ አላውቅሽም። ትንሽ ከቀይማሉ ጨጓራዬን ያመኛል። ምን አይነት ማራዋት ነው? እንዴት ረሳሁት? ባስካን በላው ያንን ትንሽ ስለሆነ ነው የማይገኝ። የጤና ጉዳይ ግን ድርድር የለም። እሺ ማይስማማውን ነገር ጭራሽ አልፈልግም። እኔ ጤነኛ እንድትሆንልኝ አልፈልግም፣ እንዲያም አልፈልግም። የኔ ቆንጆ ዛሬ ባንቺ አይደል የተሰራው? ምን ነው አታስቢ። ሄራን ነይ እንጂ ወደዚህ። አይ እዚህ ይሻለኛል። ለምን እንደሚለው ዛሬ ይሻላል። አዎ ልክ እኮ ነች። ደግሞ የቤት ሰራተኞች እዛው ኪችናቸው ሲበሉ ነው ደስ የሚላቸው። ሄራን ሰራተኛ አይደለች፣ ቤተሰባችን ናት። እሺ ሄራን ነይ ወደዚህ። ቆይ ካልፈለገች ለምን ታስጨንቃታለህ? ተዋት እንጂ ተብለ ሄራን ነይ ወደዚህ፣ ካልሆነ ይነሳሉ። ምን ይሻላል? በቤትሽ ለምን ትሆንሽ? የኔ ነገር ለካ አላስተዋወቅኳቸውም። ዳኒ ይባላል። በጣም ወደውና ማፈቅረው ፍቅረኛዬ ነው። እሱ ደግሞ ሮቤል ይባላል። በጣም ወደው ወንድሜ ነው። እሷ ደግሞ የቤተሰብ እንትና ሄራ ትባላለች። ምን አባቴ ስለተዋወቅኳችሁ በጣም ደስ ብሎኛል። ሰብሊ በጣም መወዳት ፍቅረኛዬ ነች። ህይወቴ እንዳለ የተቀየረው እሷን ካገኘሁ በኋላ። ይገርማችኋል፣ እሷን ከማግኘቴ በፊት በጣም ብዙ ጊዜ ተጎድቼ ነበር። ያው ፈጣሪ ሰብሊን ሰጥቶ ካሰኝ እንጂ። ምን ያህል ጊዜ ሆናችኋል? 6 ወር አለፈን አይደል አባቴ? ያው 6 ጣፋጭ የፍቅር ወራት። 6 ወር በጣም ረጅም ጊዜ ነው አይደል እንዴ? እንጃ ይሆናል። ቆይ ምንድን ነው የምትሰራው? ብዙ ነገር ነው የምሰራው። ለምሳሌ ምን ይመስላል? አለ አይደል? ይሄ ምንድን ነው? የግል ቢዝነስ ነው የምሰራው። የግል ቢዝነስ? ያው በቃ የግል ቢዝነስ አንቀሳቅሳለሁ። ምን አይነት ቢዝነስ ነው የምትሰራው? ይቅርታ አድርግልኝና ምንድን ነው ስለ ስራ ኢንተርቪው ታደርጉኝ ነው እንዴ ጠራችኝ? ስንት መወራት ያለበት ጉዳይ እያለ ለምን የሚያሰለች ርዕስ እናነሳለን? አሰልችቶ ነው ወይስ መሳጠን? ቆይ ለምንድን ነው ልጁን የምትመራመረው? ምን ለማግኘት እየሞከርክ ነው? እንደ ማንኛውም ወንድም ስለ ህይወቴ ትጨነቃለህ። ለአንቺ ይሆንሻል አይሆንሽም ደግሞ ማጣራት አለብኝ አይደል እንዴ? አውቃለሁ ወንድሜ ስለኔ እንደምትጨነቅ፣ ግን ለኔ ከተጨነቅልኝ ዳኒን ብቻ ወለደው።
እሱ ብቻ ይበቃኛል። እና እስኪ ሄሮን እየበላሁ ነው። እያየሽ አይደለም? እየበላሽ እኮ አይደለም። ቆይ መዋል ትንሽ ቢያንስ ትኩረሽ። አይ አያስፈልግም። ቆንጆ እኔ የምለው ያንተ ልጅ ነው እንዴ? አንዱ ወንድሜን እንዴት ብለህ ነው ከእሷ ጋር ያሰብከው? ደረጃ የሚባል ነገር እኮ አለ። በጣም ይቅርታ። ያው ከልክ በላይ ሲጨነቅላት እኮ የእሱ ልጅ ከሆነ ብዬ ነው። እንዴ ዳንዬ ነገር የለ እንዴ? ወንድሜ በጣም ለችግረኞች ያዝናል። ለዛ ነው ከእሷ ጋር የሆነው እንጂ በሌላ መንገድ እንዴት ከእሷ ጋር ሊሆን ይችላል? ለማንኛውም አንድ ጥሩ ዜና ልነግራችሁ እፈልጋለሁ። ከአሁን በኋላ ዳንዬ ከኔ ጋር እዚህ ቤት ነው። እንዴ እሱ እዚህ ሊኖር? አዎ ተራርቆ መኖር ይበቃል። ቀስ ብለን ደግሞ ቀለበት እናስራለን። ከዛ ደግሞ እንገባለን። እንዴ ወንድሜ እንኳን ዳኒን የመሰለ ፍቅረኛ ይቅርና ማንም ከነ ምናምኑ እየኖረ አይደል? ያንዲ ነው ነገር እየሞከርክ ነው። በጣም ነው ያሳፈርከኝ። እሺ ወንድሜ ሙት አዋርደኸኛል። ቢያንስ እንኳን ክብር እንኳን አታሳየውም እንዴ? ክብር የሚገባው ሰው አይደለማ። ጭራሽ ላንቺ እኮ አይመጣም። እኔ የምለው ቆይ ምን ስትያገኝሽ? ሮቤል ለኔ የሚሆነኝን ሰው እራሴ ያውቃለሁ። ይሄንን አክብረ መቀበል አለብን። ምንም ማላቅ ሕፃን ልጅ አይደለሁም። እሺ በራሴ መወሰን እችላለሁ። እኔ ምንም አልወደድኩት። ጭራሽ እዚህ ቤት ውስጥ እንድኖር ትወስኛለሽ? አመት እንኳን በቅጡ አልሞላችሁም እኮ። ምን ችግር አለው? ማንም ዲቃላውን ተሸክሞ እየኖረ አይደል እንዴ? ዝም በይ እንዳትሰማሽ። እናት ስማኛ አሏሸው። አንቺ ምን አባሽ ለማድረግ እየሞከርሽ? ምን አደረኩኝ ዳኒ? ዝም በይ፣ ስሜን አትጥሪ። እኔና አንቺ አንተዋወቅም። እሺ መቼም ተገናኝተን አናውቅም። ግን እኮ እውነታው እንደዛ አይደለም። ከመተዋወቅም አልፈን ፍቅረኛ ማቾች ነው። ዝም በይ። ምንድን ነው የምትቀባጥሪው? ምንድን ነው የምትቀባጥሪው? ቆይ ምን ሆነሃል? እነሱንስ ሲሆን እኔንም ትዋሸኛለህ? አንቺም እንደኔ መዋሸት አለብሽ፣ ራስሽን ጭምር። እኔና አንቺ ከዚህ በፊት አንተዋወቅም። እሺ ግን እኮ እውነታው ሴትዮ ነፍሰ ገዳይ መሆንሽን እንዳረሽ። የፈለገው ይሁን አንተን አይመለከትም። እኔ እወደዋለሁ። ደግሞ እዚህ ይኖራል። ተነጋግረን መግባባት አለብን እኮ። ቆይ ለምንድን ነው በስሜት የምትወስኙ? ምንም እኮ አላየህበትም። ዝም ብለህ እኮ ነው በቢሆንስ የምትናገረው። አዎ ግን ብሎ ነገር የለም። ዳኒን አፈቅረዋለሁ። እዚህ ቤት ይኖራል። እሺ አንቺ እንደፈለግሽ ውሳኔሽን ትወስኛለሽ። ግን ይኸውልሽ የተናገርኩሽን እያንዳንዱ ነገር ውሸት እንዳልሆነ በራስሽ ጊዜ ታይዋለሽ። ቢገባሽ ትልቅ ሰው ነሽ። በዚህ እድሜሽ መጃጃል አያምርብሽ። ሂድ አምልጠሽ። የማንም ዘረቢስ ከነዲ ቃላው እዚህ ይቀመጣል። ሁልጊዜ ግን አንተ ለእኔ መወገን ያቅታል። ሁሌ እኔ ላይ እንደበረታ። ትሰሚኛለሽ? ስለ እኔና ስለ አንቺ አንድ ነገር ትንፍሽ እላለሁ ብትይ ለሁለቱም የወንድማቸው ገዳይ እንደሆንሽ እነግራቸዋለሁ። ተግባባን? ስለምንድን ነው የምትተዋወቁት? የምሩን ትተዋወቃላችሁ እንዴ? ምን? ኧረ በየት በኩል ስለ ፍቅራችን እየነገርኳት ነበር። ደስ የምትሉት እንዶች ይወጣቸዋል አለች። የኔ አባት ፈጣሪ አንተን ስለሰጠኝ በጣም ነው የማመሰግነው። እኔ ነኝ እንጂ ማመስገን ያለብኝ እናቴ። አንቺ እኮ እናቴ ምትክ ነሽ። መልክሽ፣ ንጽህናሽ፣ ሁሉ ነገርሽን አሟልተው ይሰጠኝ። ሁሉ ነገርሽ ቁጭ እሷ ፈጣሪ ከሚስት ጋር እናትን ሰጥቶ ይቀርስ። ሄራኔ ወይ ሁሉ ነገርሽ ግን እናቴን እንደሚመስለኝ ታውቂያለሽ? እውነት እናቴን እመስላለሁ? ታድዬ ሁሉ ነገርሽ
መልክሽ፣ ንጽህናሽ፣ ጸባይሽ፣ ብቻ ሁሉም ነገርሽ ቁጭ እሷን ነው። አንቺን ባየው ቁጥር እናቴን ያስታውሰኛል። ፈጣሪ ከሚስት ጋር እናትም ሰጥቶን ይካሰኝ። ለእኔም እኮ የአባቴ ምስክር ነው። ለማንኛውም ክፍላችን የሚሉ ያቺ ያያት ልጅ ያረገዘችው ከሟቹ ከታላቅ ወንድሜ ነው። እንዴት? ቆይ ወንድምሽ ይማግጥ ነበር እንዴ? እሱ እኛን አይጠቅመንም። ግን የምነግርህ ነገር ይሄ ልጅ ከተወለደ በአጠቃላይ የሀብት ወራሽ እሱ ነው የሚሆነው። ስለዚህማ እንዴትም ብለን ልጁ እንዲወርድ ማድረግ አለብን። ሰብሊ፣ ጥሩ ሀሳብ አይመስለኝም። እንደምታየው ልጁ እኮ በጣም ደርሷል። ከዚህ በኋላ ከወረደ ለሂራን በጣም መጥፎ ነው። ልትሞቱላት ትችላል። እናት ሙታ እኛ ምን አገባን? የኛ የሆነውን ንብረት ማንም መጥቶ ሲወስድ ዝም ብለሽ ነው የምትለው? ይኸውልህ የዚህ ሀብት ባለሙሉ መብት እኔ ብቻ ነኝ። ስለዚህ መብቴን ለማስከበር የፈለገውን ነገር አደርጋለሁ። ይሄ እኮ ምንም ማለት አይደለም። ይኸውልሽ ገባኝ፣ ግን ምንም ግን ብሎ ነገር የለም። ይኸውልህ እዚህ እንድትኖር የፈለኩት በዚህ ጉዳይ እንድታግዘኝ ብዬ ነው። የኔ ሀብት ማለት ያንተ ሀብት ነው። ስለዚህ ለጋራ ጥቅማችን ታግዘኛለህ? አብረኝ ነህ? አዎ አብረሽ ነኝ። በጣም ጥሩ። ስለዚህ የሂራንን ልጅ በተፈጥሯዊ መልኩ የወረደ አስመስለን የምናስወግድበትን መንገድ አንተ ፈልግ። እሺ ውዴ፣ አስባለሁ። ሁሉም ነገር ውሸት ነበር ማለት ነው። ሁሉ የፍቅር ጊዜ የውሸት ነው። እኔ ስላረገዝኩ ብሎኝ ነበር ይመስለኝ። እሱ ግን በፊትም አይወደኝ ነበር ማለት ነው። አይ እንደሱም አይደለም። ያው ግን እውነቱን ለማዳን ሲል ነው እንዲያደርገው። ደግሞ ማንም ቢሆን ስላለፈው የፍቅር ህይወት በግልጽ አይናገርም። ሰብለ ቢሆን ስትሰማው ደስ አይላት። ስለዚህ ሁሉንም ነገር በልቤ ቀብሬ ስምሳት። እኔ የምልህ ቆይ ለምንድን ነው ልብስን ይዘህ ያልመጣው? ከዚህ በኋላ እኮ እዚህ ነው የምትኖረው አይደል? የኔ ቆንጆ፣ ዛሬ ወዛሬ ይዤ መምጣት ስላልፈለግኩ ነው። ያው ታውቂው አይደል፣ በመጀመሪያ ቀን ልብስ ይዞ መምጣት ተገቢ አይደለም። ነገ ጠዋት ጓደኛዬ ካልሆነ ደግሞ ራሴ ይዤ እመጣለሁ። እሺ እንደፈለክ። አረፍ በል በቃ መጣሁ። እንዳልሽ። ቆይ ማን ነው 10 ጊዜ የሚደውለው? ለምንድን ነው አንስተ ምላሽ የማትሰጠው? አይ ያው ማውራት የማልፈልገው ሰው ነው፣ ለዛ ነው። ወይኔ አንስቼ የለም ልበልልህ? ከሚጨቀጭቁ ማለት ነው። አይ አይሆንም። ለምን? ሴት ናት እንደ ደወለችው? ምን እያልሽ ነው የኔ ፍቅር? የምን ሴት ነው የምትደውለው? እየተጠራጠርሽኝ እንደ እኔ እንኳን አልተጠራጠርኩም። አንተ ግን እንደዛ ነው ያስመሰልከው። በል በቃ መጣሁሽ። ሄሎ የኔ ፍቅር። አንተ ገና ካሁኑ ረሳኸኝ? ቆይ ምን አይነት ሰው ነህ? ቃሊ፣ ምን አይነት የጅል ወሬ ነው የምታወሪው? እንዴት ሆኖ ነው አንቺን የምረሳው? እና ምን ነው ስልኬን የማታነሳው? ሴትዮዋ አጠገቤ ነበረች። ታውቂያታለሽ? ሴትዮዋ ጭራሽ ተጠራጣሪ ናት። አንቺ ደግሞ ላይ በላይ ትደውይብኛለሽ። ትሰምኛለሽ ቃልዬ? እንደ ተባባልነው እቅዳችንን ለማሳካት አንቺ ጠንካራ መሆን አለብሽ። ናፍቀኸኝ እኮ ነው። ምን አባቴ ላደርግ? እኔም እኮ ናፍቀሽኛል። ግን ስሚኝ፣ ይኸውልሽ ዛሬ መምጣት ባልችል እንኳን ነገ ወይ ከነገ ወዲያ እመጣና አገኝሻለሁ። ቆንጆ ጊዜ እናሳልፋለን። እሺ? እሺ፣ ግን ቢያንስ ሲመች ደውልልኝ። እሺ? እሺ እናቴ። አሁን ስልኩን ዝጊውና በኋላ እኔ ራሴ ሲመቸኝ እደውልልሻለሁ። እሺ? እሺ፣ በቃ እወድሃለሁ። እኔም እወድሻለሁ። ቻው።
ዛሬ ደግሞ በጊዜ ተኝተሻል። ቶሎ መምጣት ነበረብኝ። ዛሬ ደግሞ አምሮብሻል። እንዴት ተኝተሽ እኮ ከጨረቃ በላይ ታምሪያለሽ። ደህና ደሪ እንጂ እስካሁን ተኝተሻል? በጣም እኮ ደፋር ነሽ። ይቅርታ ሌሊት ስላልተኛሁ ነው። እና እኔ ምን ያገባኛል ታዲያ? ቤት ውስጥ የሀገር ስራ ተቆልሏል። አንቺ እንደሞላለት ሰው እስከ 7 ሰዓት ትተኛለሽ አይደለ? 7 ሰዓት? ሰውሊ ገና እኮ 1 ሰዓት ነው። እና ይሁና። አንቺ ከሰዓቱ ምን አለሽ? አሁን ተነሽ፣ ብዙ ስራ አለብሽ። እሺ መጣሁ። የምን ቀጠሮ መስጠት ነው? አሁን ተነሽ። እሺ ሰውሊ። ዳሪሽ እንዴት ነሽ? አማን ነው ሁሉ። ምንድን ነው በጠዋት አይነጋለም? እንትን አንቺ ከቸከስ ጋር እያደርሽ በቃ ሌሊትና ጠዋት ይምታታብሻላ። ስሚ ግን ቸከሷ እንዴት ነች? እንደ ሁሉ ምንም አትልም። ብዙ ጣም ያወቀ እኮ ችግሩ ወሬ አለበት። በቃ ይመችሽ። ደውላለሁ። አይ ምን ላድርግ? ላጽደው? ምንላ ልጁን እንዴት እንደምናቋርጥ አሰብኩበት። ለምን ከባባድ ስራ አትሰራት ስልሽ አድካሚ የሆኑ ስራዎችን አሰራት። እንደዛ አድርጊ እስኪ። እንደዛ ቢሆን ይቋረጥ ይመስላል። በደንብ እሱም ሞክሪውና ያ ካልሆነ መድኃኒት እናስወስዳታለን። ጥሩ። ስለዚህ ዛሬ ቀን ሙሉ ነጭ ላብ እስኪያልባት እጠገራታለሁ ማለት ነው። ማጽዳቱን በኋላ ታጸጃለሽ። አሁን ይሄን ቆሻሻ ወስደሽ ጣዩ። ይሄን ከባድ እኮ ነው። ኧረ እባክሽ። እና አንቺ እያለሽ ለወዛደር ከፍዬ ላስጥል ነበር የፈለግሽው? ቢያውኑ ሰጅና ቶሎ ተመለሽ። ሌላ የምትሰሪው ስራለሽ። እሺ ስሚ፣ እየተጠናቀቅሽ እሺ? ማዳበሪያው እንዳይቀደድ እፈልገዋለሁ። እንዳይቀደድ? አዎ እንዳይቀደድ። ከአንቺ እሱ ይጠቅመኛል። እኔ ከዚህ ማዳበሪያ ያነስኩ ነኝ ማለት ነው?
በቃ እንዳልኩ ጨርሰውና ቶሎ አሳውቀኝ አለ። እባክህ ልታግዘኝ ትችላለህ? ማንን ነው? እኔን እያልሽኝ እንዳይሆን። እርጉዝ ስለሆንኩ እንጂ የማንንም እርዳታ እኮ አልፈልግም። ሂጂ ዝም በይ በእናትሽ። ለምንም አትሆኝ። አረ አንተን አይደለም በእናትህ እዚህ ጋር አንድ አታፍሪም እንዴ? ደፋር ሰውሊ፣ ዛሬ በጣም ከባድ ነገር ነው ተሸክመሽ ሰጪ ያልሻት። ይሄ አይደለም ጽንስ፣ ሌላም ነገር ያጨናግፋል። ገና ምን አይተህ? ይሄ ጅማሬ እኮ ነው። እኔ የምልሽ ወንድምሽ የት ሄዶ ነው? ይሄን ነገር ካየ ሊዳብሩ ይችላል። እኔ እንጃ የት እንደሄደ ሙሉ ቀን አላየሁትም። እንደውም ሳይመጣ በደንብ አድርገን ነው የምናሰራት። እሺ፣ በጣም አሪፍ። ምን አበፈልገው ነው የምትከታተል? ቅድም ጀምሮ እያየሁ ነበር። ምን እሺ ነው ዳንኤል ጓደኛ እና ምን ይጠበስ? ስለ ዳንኤል አንዳንድ ነገሮች ይጠይቀናል። ምን እሺ ነው? ምን አባስበህ ስተኛ አስታጭ መሰልኩ እንዴ? እኔ እንደዛ ማለት ያለ ሰማኛለህ? ዳኒ የሚባል ሰው አላውቅም። ከዚህ በኋላ ብትከታተለኝ አናትህን ነው የምበረክስልሽ። ምን እሺ ታቆን እያንዳንዱ ነገር ነበር። ምን ፈልግሽ ይራን? የባልና ሚስት ክፍል ዝም ብለሽ ዘው ብለሽ ትገቢያለሽ? ስጨርሽ እኮ ንገሪኝ ስላልሽኝ ነው። እስካሁን ያችን ትንሽ ማዳበሪያ እየጎተትሽ ነበር። አረ ምን አይነቷ ነፈዝ ነው! ስታለምጥ እኮ ነው። እንደዚህ አይነት ሰዎች እያለመጡ ካልሆነ ስራ መስራት አይወደላቸው። አንተ እውነትህን እኮ ነው እንዴ! ሂጂ እንጂ ምን ተገትረሽ ታይኛለሽ? አልጋ ስሩን አዝጆ የሆነ መጥፎ ጠረን አለው። እንዲሆኚ አልጋ ስር ልገባ ነው? አልገባኝም። አቧራ እንዳይነካሽ ተጠይፈሽ? አረ አይደለም፣ ሆዴን ነው እንጂ። ወይኔ ጉዴ! ለካ እርጉዝ ናት። ማርያት አታሳዝንም? አንተ ግን ምን አይነት ሰው ነህ? ቢያንስ እርግዝናን አታስታውሰኝም ነበር? እንዴት ነው ሻውን እንደዚህ አጉፍጥታ አልጋ ስር ገብታ የምታጸዳው? ወይኔ እናስታሳዝኝ። ደፋ ደግሞ አፍጠጣ ታያኛለች እንዴ? አንቺ ዲቃላ ተሸከምሽና እኔ አጎንብሼ እንዳጸዳልሽ ነው? አታፍሪም? አሁን ቀጥ ብለሽ ሂጂና መተሻች። ማ ዳኒ ሌባ አይደል እንዴ? ሌባ? አዎ ሰፈሩን ያማረረ ሌባ እኮ ነው። እንዲህ ሲለባበስ ምናምን ሰው መስሎ ነው። የግል ቢዝነስማን ነኝ ብሎ ነበር እኮ። የግል ቢዝነስማን? ምናልባት ሌብነቱን በግሉ ስለሚሰራ ይሆናል። በጣም ይገርማል። ቆይ ግን ከሴት ጋር እንዴት ነው? ከሴት ጋር ማለት ፍቅረኛ አለች? ፍቅረኛ እንኳን የለውም። ፍቅረኞች ነው ያሉት። ማለት ከሌሎች ሴቶች ጋር ይወጣል? ከቲሸርቱ በላይ ቺኮቹን ይቀያየራቸው። የማገጠዋል ነው የምልህ። በይመችሽ በቃ ብራዘር። አውቄው ነበር። ይሄ መሰሪ እህቴ ላይ ማስጫወት ዝም ብያለሁ።
ከአንተ ጋር ስለሆንኩ በቃ ደስ እያለኝ ነው የምውለው። ጨረሽ? አዎ እትዬ። በቃ እዚህ ከጨረሽ ሳሎን ግቢና ሶፋውን እያነሳሳሻችሁ፣ ከዛ ጨርሽ ደግሞ ሻወር ቤቱንም አዝጁ። ከዛ ጨርሽ ንገሪኝና ሌላ ስራ ሰጥሻለሁ። እና ሌላ ምን እንጫወት? አሁንም እዚህ ነሽ እንዴ? ተነሽ ሂጂ አጂ። ታጭበረብራት ነበር አይደል? አንተ ምን ሆነህ? አልቀቀው እንጂ። አንቺ ስለሱ የማታውቂው ብዙ ነገር እሷ ምንም የማታውቀው ነገር ምንድን ነው የማታውቀው? የአቤል ጓደኛ። ዝም በል እሺ። ዳሪሽ እንዴት ነሽ? አማን ነው ሁሉ? ይሁን እዚህ ያለሁልህ አይደለ? ለእኔ ንገረኝ። ይሄ አንቺ ፍቅረኛ ሙልጭ ያለ ሌባ፣ ምንም አይነት ቢዝነስ የሚባል ነገር የለም። ከአራቴ ከአምስቴ በላይ ታስሮ የተፈታ ሙላጫ ሌባ በቃ ማለት የነገርከኝን በሙላ አውቀዋለሁ። ይሄ ደግሞ የሆነው እኔን ከማወቁ በፊት ነው። አሁን ሁሉንም ነገር ስቷል አይደል ፍቅሬ? አዎ፣ ይህ ሁሉ የነበረው እህትህን ከማግኘቴ በፊት ነው። እህትህን ካገኘው በኋላ ሁሉ ነገር ተቀይሯል። እንደውም ልንገርህ አይደል፣ ከሷ በፊት ከዚህ ባስኩኝ መጥፎ ሰው ነበርኩኝ። እድሜ ለእህትህ። ዝም በልሽ ቀጣፊ! እንደሷ የምታታልልኝ እንዴ? በቃ አሁንስ ይበቃሃል። የፈለገውን ነገር ይሁን፣ እኔ እወደዋለሁ። በቃ ይሄ ነው መልስሽ? እሱ እኮ ከአንቺ ውጪ ሌላ በቃ ሮቤል ይበቃሃል። ከዚህ በኋላ ምንም አይነት ነገር መስማት አልፈልግም። በቃ በእኔና በሱ መሀል አትግባ። አይመለከትህም።